ያፌት ዛሬ አብቅቶለታል። እቤቱ ድረስ ፖሊሶች መጥተው አንጠልጥለው ወስደው ድጋሚ ከእስር ቤት የማይወጣበትን እቅጩን ነገሩት። የብዙ ሰው ሕይወት መቅጠፉንም በነዛ በሴቶች ላይ ዛሬ አንድ ሰው ጠቁሞ ለፖሊስ ያፌት የብዙ ሴቶችን ሕይወት እንደቀጠፈና እንዲሁም ደግሞ ከሴቶች ውጭ የብዙ ሰዎች ሕይወትን እንዳበላሸ መረጃውን ጎልጉለው አወጡት። እሱም ማነው ያወጣው? እነዛ ሴቶች ላይ ግፍ ሲደረግ የነበረ እናም ባለፈ አንዷ ልጅ ፈልጌ ሳይሆን ተገድጄ ነው ይህን ስራ ማደርገው በማለትም ትናንትና ደግሞ ወንድሟ መገደሉንም ያስተዋለው ሰው እንግዲህ ለፖሊስ በማመልከት እናም የኢፍራታና የጽዮንም ፍላሽ ስለተሰጠ ያፌት የመጨረሻ እድል እንደሌለው እስር ቤት እድሜ ልኩን እንደሚበሰብስም እቅጩ ተነግሮት እቤት ቁጭ ባለበት አጋጣሚ የህግ አካላት መጥተው አፍሰው ወስደውታል። ይህንን እንግዲህ ቻንስ እንደማገኘት ሌላ ምንም አማራጭ የለም። ኤፍራታና ጽዮን ሐኪም ቤት ሂደው ልጁ የናታን መሆኑንም አረጋገጡ። ኤፍራታ ነፍሰ ጡር እንደሆነች በዛውም ደግሞ ምርመራ ስታደርግ ልጁ የናታን መሆኑንም እርግጠኛ ሆነው ጽዮንና ኤፍራታ እጅግ በደስታ እየተመለሱ እያለ ያፌት ቤት ሲገቡ ያፌት እንግዲህ ፖሊስ እጅ ከፍንጅ ይዞት ናውጣ እያለው ደረሱ። ስለዚህ የሁለቱም ደስታ እጥፍ ሆነላቸው። አንደኛ ጽዮን ኢፉዬ ወንድሟ እና ኢፉ መገናኘታቸው ትልቅ ደስታ ነው። ዋነኛውና ደግሞ ከምንም በላይ ደስተኛ ያደረጋት የተረገዘው ልጅ የናታን መሆኑ እጅግ አስደስቷታል። ሁለተኛውና ደግሞ ዋና ጠላታቸው ያፌት እስር ቤት መግባቱና አሁን አቤል ለኔ ቀላሌ ነው፣ ምንም የሚያመጣው ነገር የለም። አሁን ከቢኒ ጋር እኔም ተገናኝቼ የምኖርበት በደስታ ሩቅ አይደለም አለች ጽዮን። ናታንና ኤፍራታ ተገናኙ። እጅግ በጣም ደስ ይላል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል ማለት ነው። እንግዲህ ዛሬ ኢፉዬና ጽዮን በደስታ ላይ ደስታ ተጎናጽፈዋል ማለት ነው። ናታንም እንግዲህ እውነቱን አውቆ ወደ ኢፉዬ አከንፍፎ መጥቶ ኢፉዬን ከኔ ውጭ ወደ ውጭ ለሚመጣው ነገር እንግዲህ እጋፈጣለሁ እያለ በጀግንነት አዲስ ህይወታቸውን ሀብለው ጀምረዋል። ያፌት እንግዲህ ማንም አይነካኝም በማለት የብዙ ሰዎች ህይወትን ቀጥፎ ነበረ። በዛ ላይ ትናንትና ያሰናበተው ወንድሟ ሴት አዳሪ ያደረጋት ወንድሟ በመሞቱ ደከምከም ብላ እየየ እያለች ስትገኝ፣ ነገር ግን ባለፈ የነሱ ሰው መስሎ እኔ ፈልጌ ሳይሆን ተገድጄ ነው እዚህ ስራ የገባሁት ብላ የነገረችው ሰው እንዳለ መረጃቸውን ለፖሊስ በመስጠትና ፖሊሱም ደግሞ ቀጥታ ሴቶቹ አሉበት በመሄድ እንግዲህ ያፌትን እጅ ከፍንጅ ይዞታል። ያፌት ከኔ በላይ ማንም የለም ፖሊስም አይዘኝም በማለት እቤቱ የሰውን ህይወት ቁጭ ብሎ እቤቱ የሰውን ህይወት ቀጠፉ እያለ እያዘዘ፣ ዛሬ ግን ፖሊሶቹ በተቀመጠበት መጥተው ኤፍራታ የት ሄደች እያለ እየተበሳጨ እየጠበቃት ነበር ያፌት። ነገር ግን ኤፍራታ መታ የት ቦታ እንደሄደችና ስልኳን ለምን እንደዘጋች እንዲሁም ደግሞ ከናታን ጋር ሆና ሴራ እያሴረችብኝ ነው እያለ ብቻውን ቁጭ ብሎ እየተናደደ እያለ ነበረ እቤቱ ድረስ የህግ አባላቶች ፖሊሶች ዘው ብለው ገብተው አንተ አረመኔ በማለት አንጠልጥለው ሲወስዱት፣
ዛሬ ብትወስዱኝ ነገ እመጣለሁ፣ ችግር የለውም ለኔ ኖርማል ነው አላቸው ያፌት። ፖሊሶቹም የሰራውን ወንጀል በሙሉ በዶክሜንት ሲገልጹለት ያፌት አሁን ሰው ሆኖ መፈጠሩን ጠላ። ይሄን ያደረገችኝ የገዛ ሚስቴና ድሮም ሴት ማመን ምን ሆኜ ነው እያለ እዛ እስር ቤት መበሳጨት ጀመረ። ነገር ግን ሌላኛው አስደሳቹ ዜና ናታን እንግዲህ ሁሉንም ኤፍራታ ነገረችው። እናም ኤፍራታ እንዳሰበችውና እንዳቀደችው ባልጠበቀችው መንገድ ሁሉም ነገር አበቃ ስትል እንደገና ተነስታ በደስታ እንድትጎናጸፍ አደረጋት ፈጣሪ። እሱም ምንድን ነው? አንደኛ ናታን ይጠብቀኛል፣ ባይጠብቀኝ እንኳ ቤቱን የተዘረፈበትን ያለ አግባብ የተወሰደበትን ቤት ለሱና ለእህቱ አስረክባለሁ ብላ ነበር ቃል የገባችው ያፌትንም ያገባችው። አሁን ቃሏንም ፈጣሪ ሰምቶላት ሙሉ ሆነ። ናታንም መጀመሪያ ላይ ማመን ቢያቅተውም ጽዮን እያንዳንዱ ነገር አስረዳችው። ኤፍራታም የልጁ መረገዝ ያንተ ነው የማንም አይደለም፣ ናታን እመነኝ አለችው። ከዛም ውጤቱን ምርመራውንም ሲያይ እጅግ በጣም ተደሰተ እና ይህን ያክል ጊዜ ከያፌት ጋር ምንም አይነት ግንኙነት የለኝም እያልሽ ነው ሲላትም ሊኖረኝ ይችላል ፈልጌ እንዳልሆነም ታውቃለህ፣ ነገር ግን አስገድዶኝ አንድ ቀን አድረናል። ከዛ በኋላ ግን ያለ ፍላጎቶች ምንም ማድረግ አልችልም ስላለ እሞታለሁ ብዬ ስላስፈራራሁት ግን ያን ጊዜ ያንተ ልጅ እንጂ የእሱ ልጅ አይደለም በወቅቱ አለችው። ናታን የመጨረሻ ተደሰተ። የኔ ጨረቃ እስከ ዛሬ ላደረግኩብሽ ግፍ ይቅርበኝ፣ ይህን ሁሉ ሳልረዳሽ ቤዛና እህቴ እባክህን ተረጋጋ፣ ያለ ምክንያት ኤፉዬ እዛ እሰው ጋር ፈልገውና ወደው አትሄድም እያስፈራራት ነው ቢሉኝም እኔ ግን በጊዜው አፍቅሬዋለሁ ስትይኝ ከአንቺ ተስፋ ቆርጬ ሌላ ህይወት ለመጀመር ዱብ ዱብ እያልኩ ነበር አላት። ከዛም ያለፈው አልፏል። አሁን ዋነኛ ቀንድ ጠላታችንን አሰናብተነዋል። እስር ቤት ሄደን ግን እያንዳንዱ ቀጥል አድርገን እንናዘዝለታለን። አንተ ባሌ ልጅ ደግሞ ያንተ ልጅ መሆኑን ሲቀጥል ደግሞ ቤትህ ያንተ መሆኑን እኔ እናንተ እንዳደስ ተጋብተን መኖር እንድንጀምር እንደሆነም እርግጥ አድርገን እንነግረዋለን አለችው። ያፌት ይህን ሲሰማ እርግጠኛ ነኝ ራሱን ሴት አረጋል አለች ፍራታ። ናታንም እንግዲህ በደስታ ለፈጣሪ ምን ይሳነዋል፣ ይህ ሁሉ ያደረገ ጌታ እናቴንም ያምጣልኝ አለ። ጽዮን እናቴን ብቻ የምትለው ምንድነው አንተ ያመሃል እንዴ አባቴስ አለችው። ከዛም ደንገጥ አለና እናቴ መጣች ማለት እንዴ ልዩቴ አባቴ መጣ ማለት እኮ ነው፣ ምን አስበሽ ነው? አሁን ህይወታችን ሙሉ ነው። አንቺም ደግሞ እውነቱን ለቢኒ ነግረሽው አብረሽ የምትሆኝበት ቀን ሩቅ አይደለም ቅርብ ነው አላት። ደስታቸው ሙሉ ሆኖላቸው ኢፍራታና ናታን አሁን በእጅጉ እጥፍ ደስታ ተጎናጽፈው እንግዲህ ቤዛ ብቻዋን እዛ ቤት ቀረች። ጽዮንም እና ናታን ወደ ኢፉዬ ጋር ተጠቅልለው ሄዱ። ጽዮን በደስታ ተዋጠች። የቤተሰቦቿን ቤት አይደለም ማንም ያላግባብ ቀማውና ለአንድ ቀንም እንኳ መጥፎ የሆኑ ሰዎች እንዳድሩበት አትፈልግም ነበር። ግን ዛሬ በኢፉዬም ምክንያት ቢሆንም በሌላም ምክንያት በእጃቸው መግባቱ እጅግ ከምንም በላይ ደስተኛ ሆናለች። ናታንም ቢሆን እንደገና የተወለድኩ አይነት ስሜት እየተሰማኝ ነው። ከደካማ ወንድ በስተጀርባ ጠንካራ ሴት ካለች ሁሉም ነገር ይሳካል የሚባለውን ዛሬ አመንኩበት ማለትም ጓዛቸውን ይዘው እንግዲህ ያፌት ቤት ጠቅልል ብለዋል። ያፌትም አሁን ፍርዱን ተከናንቧል። ከእድሜ ልክ እስራት ውጭ ሌላ አማራጭ እንደሌለውም የህግ አካላት አስፈርሞ እድሜ ልኩን እስር ቤት እንዲበሰብስና እንዲሁም ደግሞ በየቦታው ያሰራጨውን ገንዘብ ለነዛ ለተሰቃዩ ሴቶች መክፈል እንዳለበትም አናዘውታል።
ይህንን እንግዲህ ማመንና መስማት ያቃተው አቤል ወንድሜ እንዴት በቀላሉ ይሸነፋል? እንዴት እያለ ሲልም እኔ ሴቲቷ ነኝ ያሸነፍኩት በማለት ኤፍራታና ጽዮን አቤል ቤት ቀረቡለት። አቤልም እናንተ መርዞች በወንድሜ ላይ እንዳርጋቸው አትቀሩም፣ እኔ በቀላችኋለሁ እያለ ሲዝትም እመነኝ ያንተም ቀን ቅርብ አይደለም፣ ደግሞ ጀግኖቹ አፍቃሪዎቻችን ቢኒና ናታን ከጎናችን ነን በማለትም አስረግጠው ነገሩት። ቤዛ አሁን ያ ቤት ከሉሊት ውጭ ማንም ሰው የለውም፣ ባዶ ቀፎ ሆኖ ይጠብቃታል። ወጥታ ስትገባም እቤት ውስጥም ስትሆን በጣም እያዘነችና እያለቀሰች ያ ሙሉ የሆነ ቤት ዛሬ ባዶውን መቅረቱ ለካ ቤትም ያለ ሰው በጣም ነው የሚያስጠላው እያለች እያለቀሰች ነው። እዛ ቤት ያለችው ገንዘብ ወዳጇ ሉሊት ደግሞ በቅርቡ እንግዲህ ኤፍራታ ዋጋዋን እንደምትሰጣት ምንም ጥርጥር የለውም። ምክንያቱም እዛ ቤት ወስዳ ልታስደፍራት እና በጥፊ የመታቻታንም አረሳችላትም። ጽዮንም እንግዲህ ሉሊትን ለመበቀል አሁን ሁለቱም ዝግጁ ሆነው ከያፌት ጋር ተባብራ ብዙ ሴቶችን ህይወታቸውን ያስቀጸፈች መሆኗን ለህግና ለፖሊስ እናመለክታለን አሏት። ሉሊት አሁን ታገር እንዳትወጣ ገንዘብ የላትም፣ ከቤዛ ጋር እያለቃቀሰች ትገኛለች። እውነት እንግዲህ ዛሬ ሐረግ ድራማ በጣም እጅግ ደስ በሚል ሁኔታ አንድ ሰው የስራውን ዋጋ ማግኘት እንዳለበት ከአፌትና ከሎሊት ተምረንበታል። እንዲሁም ደግሞ ንጹሕ ልብ እስከ መጨረሻው እንደሚያሻግርም ደስተኛ እንደሚያደርግም ከኢፉዬና ከጽዮን እንዲሁም ደግሞ ከናታን እጅግ በሚያስደስት ሁኔታ ተምረንበታል። የዳራ እናት እንግዲህ ያፌት በመያዙ እጅግ ደስተኛ ብትሆንም አሁን ዳራን ጥሎ ናታን ከኤፍራታ ጋር መሆኑ ሰላም አልሰጣትም። እንዲሁም ደግሞ ናውድ ልጇ ችግር እንደሚፈጥርባት ምንም ጥርጥር የለውም። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይ